ጀግና ጀግና እያጫወታት ነው ያለው። በጣም በቃ ሁላቸውንም ቢሆን ማናቸውም ብትሆኑ እኔ ልትነኩኝ አትችሉም፣ ከዚህ ቤትም ልታስወጡኝ አትችሉም ብላ በቃ አሁን ምርር ብሏል ማለት ነው። በቃ ወስናለች፣ ቆርጣ ተነስታለች ማለት ነው። እና ምንድነው ዳጊ ለዳጊ ሻይ ውስጥ የሆነ የሚጠጣ መርዝ ነገር አድርገው እንቅልፍ እንዲወስደው ማለት ነው። እንቅልፍ እንዲወስደው አድርገው ሜሪና እህቱ አንድ ላይ ከዛ እሱ ራሱን ሲስት አብራው ሜሪ ሄዳ አብራው ተኛች ማለት ነው። እሱ ግን አያውቅም። ከዛ የዳጊ እህት ደግሞ ሀናን ጠርታ ክፍል ወስዳ አይሻቸው አንቺን እኮ አይወድሽም ማለት ነው ይኸው ተኝተዋል ብላ ስታሳያት ሀናም በጣም ተናደደችና ተበሳጨችና ኩሽናም ሄዳ በጣም እየተበሳጨች በቃ ከዚህ ቤት መውጣት ነው ያለብኝ፣ አሁን መወሰን አለብኝ፣ መሄድ አለብኝ እያለች በጣም በቃ ራሷን ስታማረር፣ ስትናደድ፣ ስትበሳጭ አያፈቅረኝም ማለት ነው ዳጊ ውሸቱን ነው ምናምን ብላ እየተበሳጨች እያለ እንዳለ ያወራችውን ለብቻዋ እንደዚህ እያለች ስታወራ ዳጊ በር ላይ ቆሞ ሰምቷት ነበረ። ከዛ ዳጊ ገባና ምን እያልሽ ነው ሀና? አመንሽ ማለት ነው ያየሽውን ነገር ብሎ ሲላት እንዴ አብራችሁ እኮ ተኝታችሁ እኮ ነው ያየኋችሁ፣ አብራችሁ ተኝታችሁ እኮ ነው ትለዋለች ማለት ነው። እና አመንሽ ማለት ነው? በአይኔ እኮ ነው ያየኋችሁ አለችው ሀና ማለት ነው። ከዛ በቃ እሺ ጠብቂኝ፣ እዚሁ ጋር ጠብቂኝ አላትና ሄደ። ከዛ ሜሪን እውነቱን ታወጫለሽ አሁን በምንድን ነው ያጠጣችሁ? በሻይ ነው በምንድን ነው ወይስ ምግቡ ላይ ነው ያደርጋችሁት? እውነቱን ሄደሽ ትናገራለሽ ለሀና ብሏት ሀና ጋር ጎትቶ ይወስዳታል ማለት ነው። ከዛ እህቱም ደግሞ ለምን እያለች በጣም ኝኝኝ አለች፣ ተንጨረጨረች ማለት ነው። ከዛም ዳጊ ሁለቱንም ይዞ ሄዶ ቀበቶን ፈቶ በቀበቶ እገርፋችኋለሁ፣ አሁን ሀና ፊት ሁለታችሁም ያደረጋችሁትን ነገር እውነቱን ተናገሩ አላቸው ማለት ነው። ከዛ እህቱም እኔ አውቃለሁ፣ እኔ እህትህ ላይ ቀበቶ አታነሳመችም፣ ምንም ነገር የለም፣ ምንም አላደረግንም፣ ምንም ነገር የለም ብላ ስትል እውነቱን ተናገሩ ሲላት ሜሪ ፈራችና እሷ ነች ተናገሪ፣ ሻዩን ቡናዩን አላቅም ብቻ የምጠጣው ላይ ነው ያደረግነው ያ ብላ ሜሪ ደንግጣ ስትነግረው አንቺም ተናገሪ እንጂ ትላታለች የዳጊን እህት። እሷም ደግሞ ዝም በይ እስቲ አንቺ አለቻት። ከዛ ሜሪ በጣም ደንግጣ ተናገረች ማለት ነው። ከዛም በሉ ሂዱ ብሎ ሄዱ እነሱ። ከዛም ሀናን አሁን አመንሽ አይደለ አላት። ከዛ ደስ አላት። በቃ ተወደኛለህ ማለት ነው። እኔ እኮ ተኝታችሁ አብራችሁ ተኝታችሁ ሳያችሁ በጣም በቃ ደንግጬ ነበረ፣ ፈርቼም ነበረ ትለዋለች። እንዳታምኝ እነሱ የእነሱ ሴራ ነው ይሄ አላት ማለት ነው። ከዛም የዳጊ እህት መጣችና ሀናን ደስ አለሽ አይደለ አለቻት። እኛን ስለተናገረ በቀበቶ ስላስፈራራ አንቺ በጣም ደስ አለሽ አይደለ ብላ ስትጮህባት ጊዜ አልመታሽም እኮ አለቻት ሀና። እንዲህ በታኝም ትፈልጊያለሽ እንዴ ደግሞ በትዕቢት ነው እንዴ የምትናገሪኝ ደግሞ ብላ እንደለመደችው ስትጮህባት ሀናም አትጩይ እባክሽን ዝም እንዴት በንቀት ትመልሽልኛለሽ ብላ የዳጊ እህትም ትጮህባታለች ሀና። ሀናም አትጩሂ ቀስ ብለሽ አውሪ አለቻት። የዳጊ እህትም ከዚህ በኋላ እማረግሽን እኔ ነኝ የማውቀው፣ ከዚህ ቤት ነው ማስወጣሽ ብላ ትላታለች። ሀናም ማናችሁም ልታስወጡኝ አትችሉም፣ አንቺ ሆንሽ እናትሽም ሆነች ማንም ሰው ከዚህ ቤት ሊያስወጣኝ አይችልም። እስካሁንም ድረስ የታገስኳችሁ ክብሬን ዝቅ አድርጌ አውቄ ያልፍልኛል ብዬ አውቄ ነው ዝም ያልኳችሁ። ከዚህ በኋላ ግን በምንም ተአምር በምንም ሁኔታ አልታገሳችሁ አለች ሀና ማለት ነው። ከዛ እንዴት ነው የምትናገረው አንቺ እንዴት ነው? በቃ ትዕግስትም ልክ አለው። ከዚህ በኋላ ማናችሁንም ልታገሳችሁ አልችልም። እናትሽም ሆነች ማናችሁም ብትሆኑ እኔን ከዚህ ቤት የማስወጣት መብት የላችሁም አለች። ከዛም
ዳጊም መጣና ሀና መቼ ነው ከዚህ ኩሽና የምትወጪው? ግን አንቺንና ይሄን ኩሽና አንቺን ከዚህ ኩሽናማ ላይ በቃ ነው ናፈቀኝ ሲላት፣ እንዴ ዳጊ ያገኘኝም እኮ እዚህ ኩሽና ውስጥ ስሰራ ነው ትለዋለች ሀና። ኩሽናውን እኮ ነው ያላየሁም፣ በአይን ያየሁሽ አፈቀርኩሽ። ይሄንን መልክ መቼ ነው ግን እንደው ከዚህ ኩሽና ውስጥ የምታወጪው ንጹህ ልብስ የምትለብሹ ይላትና ልብስም ገዝቶላት ይመጣል ማለት ነው። ከዚህ በኋላ ማናቸውንም ቢሆን እኔ አልታገስም ብሎ ዳጊም ቆርጦ ተነስቷል ማለት ነው። ከዚህ በኋላ ማናቸውም ቢሆኑ ምንሽንም ልብስሽን ራሱ ጫፍሽን ሊነኩሽ አይችሉም። ከዚህ በኋላ በቃ ለአንቺ ለፍቅረኛ ስል መስዋዕት እከፍላለሁ። ማንም ሰው አይናገርሽም። ማናቸውም ቢሆኑ እስካሁን ታግሻለሁ። ከዚህ በኋላ ግን ምንም የምታገስበት ጉዳይ የለም። ስለዚህ ማናቸውም ቢሆን እንዲናገሩሽ አልፈቅድም አላት ማለት ነው። ከዛ ሀናም እንግዲህ በጥፊ መታቻት፣ የዳጊን እህት ማለት ነው ሜላት በጥፊ ስትመታት እስማ እኔ ግን እንዴት ደስ እንዳለኝ ልነግራቸው አልችልም። ምክንያቱም እስከ ዛሬ በጣም በድለዋታል፣ ብቻ አይገልጸውም። በጣም ነው የበድለዋት፣ እጅግ በጣም ማለት ነው። ይሄን አልትግስት እኔ እንጃ። በጣም ታግሳ ነው። እናትየዋም እንግዲህ መጣችና እንደዚሁ እንደለመደች ውስጥ ጮህባት፣ አትጮይብኝ በስርዓቱ አናግሪኝ አለቻት ሀና። እንዴት ነው አንቺ እንደዚህ የምትናገሪ ስትላት፣ በቃ አርፈሽ ከተቀመሽ ተቀመጪ፣ አለበለዚያ ግን ጉድሽ ነው መዘረግፈው አለቻት። እንዴት እንደዚህ ትያለሽ? አንቄ ስጣርጌ ነው መገልሽ ስትላት፣ በጭራሽ ጫፌን ልትነኪ አትችይም፣ ህይወትሽን ማመሰቃቀለው ጫፌን ብትነኪኝ አለቻት ሀናም ማለት ነው። ሀና እንግዲህ ዛሬ ዳጊም ሀናም በጣም በሚገርም ሁኔታ ማለት ነው፣ በጣም በሚገርም ሁኔታ ሁለታቸውም ቆርጠው ነው የተነሱት ማለት ነው። ማንንም አንሰማ እያሉ ነው። ማንንም አንሰማም። በዛ ላይ ደግሞ ደሞዟንም አልሰጠቻትም ማለት ነው። እስካሁን ድረስ እናትየዋ ደሞዟንም አልሰጠቻትም ለሀና። እንደዛም ሆና ነው ታግሳ ስትሰራ የነበረው። እንደዛም ሆና ታግሳ እየሰራች ግን እንዴት እንደሚያሰቃዩት ማለት ነው። እና በቃ እሷን ከዛ ቤት ለማስወጣት በጣም ያላቸው ጥረት የተለየ ነው። ግን መድኃኒት ማድረጓን ሜላት እናትየዋ ግን አልወደደችው። እንዴት እንደዚህ ታደርጊያለሽ ብላ እናትየዋ ሜላትን በጣም ነው የተቆጣቻት ማለት ነው። መድኃኒት አድርገሽ ለልጄ መድኃኒት አጠጥተሽ ከእሷ ጋር እንድትተኛ ማድረግ አልነበረብሽም። እንደዚህ አይነት ስራ ሁለተኛ እንዳትሰሪ። እኔ ልጄን እኮ በስነ ምግባር ነው ያሳደግኩት አለች። ከቴም ስነ ምግባርቴ እሷ መጀመሪያ ስነ ስርዓት ሲኖራት ከዛ ልጆቿን በስነ ስርዓት ታሳድጋለች። መጀመሪያ እሷ ስርዓት ሲኖራት እኮ ነው። ሀናም እንግዲህ ጉድሽን ነው መዘረግፈው አለቻት። ያንቺ ማን ያምንሻል? ምን ማስረጃ አለሽ? በምን መረጃ ማን ያምንሻል ብላ ትላታለች እናትየዋ ማለት ነው። ሀናም አለኝ፣ በቂ ማስረጃ አለኝ፣ ማስረጃ ይዣለሁ አለቻት። ከዛ ምንድነው ብላ በጣም ትደነግጥና ከዛም ተነስታ ትሄዳለች እናትየዋ ማለት ነው። እንደሚመስለኝ ከሆነ ካሜራ ሳታስቀምጥ አይቀርም ሀና። ከዛ እናትየዋ ካሜራ አስቀምጠሽ እንዳይሆን ክፍል ስትላት፣ ሊሆንም ይችላል ማን ያውቃል አለቻት ሀና ማለት ነው። እኔ እንደምጠረጥረው ከሆነ ግን ካሜራ ያስቀመጠች ይመስለኛል ክፍል ውስጥ ማለት ነው። ከዛ ያው ባልየው ሳይኖር ሲቀር ወንድ እያዘች አይደለም የምትመጣው፣ ከሹሟ ጋር አይደለም የምትመጣው። ለዛ ምናልባት ካሜራ አስቀምጣለሁ ብዬ ገምታለሁ ሀና። እና ለማንኛውም በጣም ጀግናለች። እኔ ዛሬ ደስ ነው ያለኝ፣ በተለይ ሜላትን በጥፊ ስትመታ በቃ ዛሬ በሳቅ ነው ጨረስኩት ማለት ነው። ዳጊም እንደዚህ እንትን ማለቱ እንደገና ደግሞ እሷም ሀናም እንደዚህ በቃ ቁርጣ እንትን ማለቷ እንዴ በቃ ይበቃታል። የሆኑት በጣም ቻለቻቸው ከሚባለው በላይ ማለት ነው። ከሚገመተው በላይ ነው የቻለቻቸው። ትዕግስትም እኮ ልክ አለው አይደለ? እና ያቺ ሜሪ ደግሞ በጣም ሞልቃቃ ነች።
አንቺ እንዴት ከሬሳ ጋር ትተኛለሽ ይላታል። ሬሳ ሬሳ አለች ሜሪ ማለት ነው። አዎ የሚተነፍስ ሬሳ ነው። እኔን መድኃኒት አጠጥታችሁኝ አስተኛችሁኝ እና የሚተነፍስ ሬሳ ጋር እኮ ነው የተኛሽው እኔ ጋር። በቃ አንቺ ቤት የለሽም እንዴ? ከመጣሽ ጀምሮ እኮ እዚህ ነሽ ያለሽው፣ ቤት የለሽም እንዴ እስከሚላት ድረስ ዳጊ ማለት ነው። ስለማፈቅር እኮ ነው ትለዋለች። እኔ ያላፈቅርሽም አላት ማለት ነው። ስለዚህ ወደ ቤትሽ ሂጂ በቃ፣ እዚህ ምንም የምትሰሪው ነገር የለም። አትወደኝም ማለት ነው፣ ትጠላኛለህ ማለት ነው። በተለይ ከትናንትና ስራሽ ጀምሮ በጣም ነው መጠላሽ፣ እጠላሻለሁ ከትናንት ተግባርሽ ጀምሮ ብሎ አላት ማለት ነው። እና ሜሪም እንግዲህ ቁጭ ብላ እያለቀሰች ነው።